ወደ ዩቲዩብ ቻናሎች የቤተሰቦች በዛሬ ቪዲዮ እየላችሁ መጣሁት። ዛፋር በመጨረሻም በጩቤ ተወግተው የባባ ሰዎች እንደሚገሉትና እንደዚሁ ሰውነቱ እንዳይገኝ አድርገው እንደሚያቃጥሉት ዙፍሩክና በመጨረሻ ቻዳም እንደሚለያዩና በዚህም የተነሳ ከባድ ሀዘን እንደዚህ ሁለቱም እንደሚገጥማቸውና እነዚህምና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች ይዤላችሁ መጥቻለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ እንደመስኮ ላይክ ካደረጋችሁ ቪዲዮ ላይክ አድርጋችሁ ጨርሱ። በተለይ ጠይቋችሁ። አሁን ቀጥታ ወደ ቪዲዮ ቢሮ ውስጥ እንደዚሁ ሙንታዝ ቁጭ ብሎ እያወራን ያለው ምንም ነገር ያገኘነው ነገር የለም። ምንም ፋይል ነገር የለም እዛ ውስጥ ያገኘ ነው። ይሁን እንጃ የሆነ ሰው ገብቶ አውጥቶት ይሁን አላውቅም፣ ግን ምንም አደጋ ውስጥ የሚጥለን ነገር አልተገኘም እያለ እያወራ እያለ በመሀል እንደዚሁ ፓይራዝ መጥቶ በር ላይ ቆሞ ሁሉ ነገሮችን ያዳመጥ ጀመረ። ወዲያውኑ እንደዚሁ ስልኩን ከጨረሰ በኋላ በሩን አንኳኩቶ እንደዚህ ስላዳመጠው ወደ ውስጥ ይገባ ጀመረ። ወዲያውኑ ከገባም በኋላ እንደዚህ እሺ ምንድን ነው? ምን ተፈጥሮ ነው? ምን ሆነ ነው ፓይራስ? ብዙ ነገሮች በመጨረሻም ተፈጥሯል። እውነቴ ነው የምልህ ፎቶ እዛ ካዝን ውስጥ እኔ እያንዳንዱ ነገሮች እንዳለ ተጨምረው ጭራሽ ኮማንደር እኔን ጠርጥሮኛል። እውነቴ ነው የምልህ እንዲህ ብዬ እንደምናገር ራሱ አላውቅም። በቃ የጥርጣሬ አይን ውስጥ ገብቻ ነው። እንጃ እንዴት እንደዚህ ሊሆን እንደቻለ ራሱ ግራ ተጋብቻለሁ። ያ ዛፋር የሚባል ሰው በመጨረሻ ምን ላይ ብዙ ነገሮችን ሰርቷል እያለ ያወራ ጀመረ። ማል ግን በመጨረሻ እዛ ገብቶ ፋይሉን እንደዚሁ ሊያወጣ እንደሚችል ግራን የተገባሁት። እውነቴ ነው የምልህ ስለዚህ ነገር ምንም አልሰማም አይደል እያለ እንደዚሁ ፓይራዝን ይናገረው ጀመረ። ወዲያውኑ በትውስታ ውስጥ ሄደና ምንም ይሁን ምንም እያለ ብዙ ነገር የነገረውን ችግር አይፈጠርም እያንዳንዱ ነገር ይጨርሻለሁ ያለውን ነገር እንዳለ ትዝ ይለው ጀመረ። ምንድነው የምታስታውሰው ነገር የለም እንዴ? አስታወስኩ እያለ ይናገረዋል። ያልኩ ነው ለአንተ ያልኩ ነው እንጂ ሌላ ምንም ያየሁት ነገር የለም እያለ ይናገር ጀመረ። ግን ሳይ ምን ሆናል? ደህና መስልም ምንድነው ቤት ሰላም አይደለም እንዴ? አይ በቃ ትንሽ ነገሮች ስለተበላሹ በጣም ጭንቅላቴ ደህና አይደለም ለዛ ነው እንጂ ደህና ነኝ አሁን እየበረታው ነው እያለ ይናገር ጀመረ። ፊቴ እንደዚህ ሆኖ ለዛ ነው እያለ ይመልስ ጀመረ። በትውስጥ ውስጥ ሄድና እንደዚሁ ያንዳንዱ ፋይል ወዲያውኑ የወሰደው እንደዚሁ ፓይራዝ ነበረ። በመጨረሻም ዛፋር እንደዚሁ ፎቶውንም እንደዚሁ ያንዳንዱ ነገር ያስቀምጠው እሱ ራሱ ነው። እሺ አሁን ምንድነው ቆይ የምትለኝ እያለ ይናገር ጀመረ። ምንም ያዩት ነገር የለም እዛ ፋይል ውስጥም እያልኩ ነው ያሉት እያለ ይናገር ጀመረ። በቃ ሊድኔ እያለም ካለበት ይነሳል። በመጨረሻም ቻው በቃ አለቃ ብሎም እንደዚሁ ፓይራዝ ይወጣ ጀመር። በመጨረሻም ከባድ ፋይል እንደጠፋ በመጨረሻም ሙንታዝ እንደዚሁ ያሰብ ጀመረ። በሀሳብ ተውጦ እያለ ወዲያውኑ አንዱ ፖሊስ ይገባና አለቃ በመጨረሻም ከሚኒስትሪ ኮማንደር ተደውሎ ነበር እና ፋይሉ እንዲላክላቸውና እያንዳንዱ ነገሮች እንዲጣሩ እየጠየቁ ነው። ፈጣሪ ሆይ እያለ በሀሳብ ይዋጣመር። በሌላ በኩል ፓይራዝ እየወጣ ያለ እንዴት ነው ወንድሜ ያለ አንዱን ጓደኛውን እዛ ኮምፒውተር ላይ ተቀብሎ ሰላም ይለውና አንድ ነገር እንድታደርግልኝ እፈልጋለሁ እባክህ ከዚህ መቼም ቢሆን እንድትወጣ አልፈልግም። እሺ እያንዳንዱ ነገሮችን እያየ ማለት ነው ቢወጣ ራሱ ማለት ነው አንተ እየተከታተልክ እንድታይኛ ለኔ እንድታሳውቀኝ እፈልጋለሁ እባክህ። እሺ ችግር የለውም ወንድሜ እንጨርስላል እባክህ የማምን አንተ ነኝ ጆሮ ያለኝ አንተ እዚህ ብቻ ነኝ። እሺ አረ ችግር የለም እንጨርሳለን ወንድሜ ሀሳብ እንዳይገባ እያለ ይናገር ጀመር። በቃሽ አዲስ ነገር ካለ እደውላለሁ። እሺ በቃ ሀሳብ እንዳይገባ ወንድሜ አትጨናነቅ። እሺ ችግር የለውም አምንብሃለሁ እባክህ እሺ ያልኩህን እንዳረሳ መቼም እያለ እንደዚሁ በጆሮ ያንሾካሾክና ይነግረው ጀመረ። ወዲያውኑ በሀሳቡም እንደዚሁ እንደተስማማ ጭንቅላቱን እንደዚሁ ያንቀሳቀስና በሀሳብ ይዋጥ ጀመረ። በመጨረሻ በሌላ በኩል ደግሞ እንደዚሁ ዙፍሩክ ያበደን ያለው ውስጥ ላይ ምክንያቱም ታስሮ በመጨረሻ እስር ቤት ውስጥ ያለበት የበፊት ውስጥ እንደዚሁ የመጣ በጣም ያሰቃየው ጀመረ። ወዲያውኑ ግን እንደዚህ በሀሳብ ተውጦ እንደዚህ በአፋም ሳይቀር እያረጋጉት እያለ በመጨረሻ እንደዚህ ቻዳም ተመጣ ጀመረ። ልክ እሷን እንዳያት ወዲያውኑ የተናፈስ ጀመረ። አይኗንም እያየ ፈጦ ይቀራል። መሬት ላይ ወድቋል። ሙሉ ሰውነቱ በላብ ርሷል። የበፊቱ ውስጥ የመጣ እንደ መብረቅ ሰውነቱን እንደ ኤሌክትሪክም እንደዚሁ እየነዘሩ ነው ያለው። ልክ እንዳያት ግን ልቡ መተንፈስ ይጀምራል። እሷም ወደ እሱ ጋር ትሄዳለች። እንደዚሁ ካለበት ይነሳል። አይኖቹ እንባ ያቀሩ ጀመረ። ወዲያውኑ እንዴት ነህ ቻዳም በመጨረሻ መጣሽ እያለም እንደዚህ ይጠይቃታል።
እንደዚህ ሆኜ እንድታየኝ አልፈልግም ነበር እውነቱን ለመናገር እያለም ይናገራል። ግን ሁሉ ነገሮች በጊዜ ይቀየራሉ እያልኩ ሳጠብቅ ጭራሽ ያላሰብኩት ነገር ተፈጠረ። ጃደም ምን ሆነሃል? ቆይ ምን ልነግሪኝ ነው? ቆይ አንቺ የመጣሽው ዛሬ? እባክሽ እባክሽ ምንም ይሁን ምንም ከዛ ዶር ከዛ በር እንደዚሁ እንደመጣሽ ህይወቴን ጥለሽ እንድትሄጂኝ አልፈልግም። ይገባኛል እኔ ብዙ ነገር ውስጥ ገብቻለሁ፣ ግን ከአንቺ ጋር ብዙ ነገሮች ማስበው ነገር አለ። ትዳር፣ ልጅ፣ ብዙ ነገሮችን አስባለሁ። እባክሽ እባክሽ በዚህ የተነሳ ጥለሽኝ አትሂጂ። ልጃችን ከአንቺ ጋር አስቢ ውስጥ አብረን ሆነን አንድ ቤት ውስጥ ከልጆቻችን ጋር ስንጫወት እያለም ይናገራት ጀመረ። ምንም ይሁን ምንም ከአንቺ ጋር መሆን እንደምፈልግ ታውቂያለሽ አይደለ? ግን እባክሽ አታልቅሽ እያለም ከዓይኖቿ እንባ የሚፈሰውን እንደዚህ ጠርጋት ጀመር። ከዚህ ፊት ላይ እንደዚህ አይነት እንባ እንዲፈስ አልፈልግም እባክሽ እያለ ይነግራት ጀመረ። እንደዚሁ መዳፉን ትንተራሷለች። ይቅርታ አርጊልኝ ይቅርታ አርጊልኝ እባክሽ እንደሷ አትበይ እንደሷ አትበይ እያለም አይሌን እንደዚህ ይታዩ ጀመር። እባክሽ ውዴ፣ አይ ይሄማ ሊሆን አይችልም ይሄ ሊሆን አይችልም እያለች ተናገሩ ጀመር። ወዲያውኑ ከዓይኖቿ እንባ እየፈሰሰ ለአንዴና ለመጨረሻ ጊዜ ካየችው በኋላ እያለቀሰች እየሮጠች ትሄድ ጀመረ። እሱም ከዓይኖቹ እንባ ይፈሳል። እሷ ግድግዳው ላይ ተደግፋ ስቅስቅ እያለችም ታለቅስ ጀመረ። በጣም ከዓይኖቿ እንባ እንደ ጎርፍ ይፈስ ጀመረ። እንደዚህ የሚያው በመጨረሻም ዙፍሩክም በጣም ልቡ ያዝናል፣ ይሰበራል። በመጨረሻም ያላሰበው ነገር ነው የተፈጠረው። ጀዳም ሂጂ በቃ እያለ ይናገር ጀመረ። ከዓይኖቹም እንባ እየፈሰሰ ወዲያውኑ እሷም ቀጥ ብላ እንደዚሁ ከእስር ቤት ትወጣ ጀመረ። ልክ እንደወጣች እንደዚሁ እንባው በመጨረሻም ይፈስ ጀመረ። ሳያቋርጥ ያለቅሳል። ወይኔ በእኔ ጥፋት ነው በእኔ ጥፋት ነው ያለም ስቅስቅ እያለም ያለቅስ ጀመረ። አመሻሽ ላይ በመጨረሻም ደግሞ እንደዚሁ ዛፈር በደስታ የተነሳ እያበደን ያለው። ምክንያቱም በመጨረሻም ሁሉንም እዛ ከተማ ውስጥ ኢስታንቡል ውስጥ ያሉትን ኃይለኛ የሚባሉትን ሰዎች ሰብስበው እንደዚሁ የራት ግብዣ እያደረገን ያለው። ንግግርም ወዲያውኑ ለማድረግ እንደዚሁ አንዴ አዳምጡኝ ያለ ጠርሙሱን ይመታ ጀመረ። ሁሉም ሰው ወደ እሱ ጋር ጠጋ ማለት ጀምራል። እውነቱን ለመናገር ጊዜያችሁ መሻማት አልፈልግም እና የተወሰነ ደቂቃ እንድትሰጡኝ እፈልጋለሁ። ዛሬ እዚህ ተሰበሰብነው በመጨረሻም ባህር ኦማን ከጎናችን ስለተለየን አሁን በኋላ ምንም አይነት ነገሮች ከፊት ለፊታችን የሚቆም ሰው የለም። ስለዚህ የፈለግነውን ስራ መስራት እንችላለን። በመሀላችን ብዙ ሰዎች አልቋሉ፣ ብዙ ሰዎች ሞተዋሉ። ግን በጊዜ ሂደት ለዚህ ጊዜ አድርሰናል እና ይሄ ለኛ ልደታችን ነው፣ ደስታችን ነው። አዲስ የሆነ ማንም ሰው ሊነቀንቀው ማይችለው በመጨረሻም ግዛት እንመሰርታለን ያለም በደስታ እንደዚሁ ጠርሙሱን ወደ ላይ ያደረገና ቸርስ እያለም ይጠጣ ጀመረ። በጣም ደስ ብሎኛል። አሁን እንደማየ ከሆነ ደስ ብሎኛል። እንዲሁም አንተ መተኔን ስለ ከኔ ጋር ስለሆንክና ብዙ ስራዎችን አብረን ለመስራት ስለ ተስማማ በጣም ደስ ብሎኛል እያለም ይናገር ጀመር። አዎ ደስ ይላል፣ ግን ብዙ ነገሮች ይቀየራሉ ያስባለሁ። ግን እውነቱን ለመናገር ከዚህ ነገሮች ውስጥ ለመውጣት እንዴት ታስባለህ እያለም ይናገረው ጀመር። አዛድ ብዙ ነገሮችን እንዳረገ ጠንቀቃ አንተም ታውቃለህ መቼስ እያለ ይናገር ጀመር። ባህርም በመጨረሻም ብዙ ነገሮችን እዛ ሆኖ ማለቴ ለቃሉ እንደሚሞት የምታውቀው ሰው ነው እያለም ይናገረው ጀመር። ችግር የለም እያለ ስልኩን ያነሳና ወዲያውኑ ይደውል ጀመረ። እስር ቤት ውስጥ በሀሳብ ተወጥቶ ደግሞ እንደዚሁም ሳርደቲን ከሴማ ጋር እያወራን ያለው ምን ላረግ ነው? በመጨረሻም ደግሞ ኩሽረት እንደዚህ አርግዛለች፣ ልጄን ሳላየው በመጨረሻም እዚህ ልታሰር ነው እያለ በሀሳብ ይዋጣል። ሁሉም ሰው ተስፋ ቆርጧል። ወዲያውኑ ግን ፖሊሱ ይመጣና ባባ ስልክ ላንተ ነው እያለም ይናገር ጀመረ። ወዲያውኑ ፖሊሱም እንደዚሁ ስልኩን ይሰጠው ጀመረ ለባባ። ሄሎ እሺ ዛፋር እንዴት ነህ እያለም ይናገር ጀመር። ፈጣሪ ይመስገን ደህና ነኝ፣ ድምፅን ስለሰማሁ ደስ ብሎኛል እያለ ይናገር ጀመር። እንደማየው ከሆነ አንዳንዱ ጓደኞቼን ሰብሰብ ብለህ እራት እየጋበዝክ ነው መሰለኝ። አዎ እውነቱን ለመናገር እዛ ውስጥ በመሆን በጣም አዝኛለሁ። ግን እውነቱን ለመናገር ካሁን በኋላ እያንዳንዱ ነገሮች
እኔን የምቆጣጠረው ያንተ የግል የምትላቸው ጓደኞችም ከኔ ጋር ነው ያሉት አሁን እያለም ይናገር ጀመረ። ማለት አልገባኝም። ለምሳሌ ማንን ነው የምትለኝ እያለም ይናገር ጀመረ። እስማኤል ካራጋ አለ ለምሳሌ፣ ነዲም ሳለ እሱን ታየዋለህ። ነዲምን አዎ አለ፣ እሱም ብዙ ስራዎችን ከኔ ጋር ለመስራት አሁን ተስማምተናል እያለም ይናገር ጀመረ። ስለዚህ አሁን አንተ ተሸንፈሃል፣ ተግባባን አይደለ እያለም ያናገረው ጀመረ። ምንም ይሁን ምንም አንድ ያልገባ ነገር እንዳለ አሁን ልንቀርቅ። ምንም ይሁን ምንም እኔ ከነሱ ጋር ብንለይ ግን የሚያገናኘን እዚህን የመታሰሪ ብቻ አይደለም። ዋናው እኔና እነሱ የሚያገናኘን ልብ ነው። እሺ ልባችን የትም ብንሆን የትም አንድ እንደሆነ እንድታቅ እፈልጋለሁ። ስለዚህ አንተ ዋንጫውን ያሸነፍክ እንዳይመስል እያለ ይናገር ጀመር። ምንድነው የምታወራው እያለ ይናገራል። ወዲያውኑ ከውስጥ የነበሩ ሰዎች ለሴቶቹ እንዲወጡ ይናገራል እና ጩቤያቸውንም ያወጡ ጀመረ። ለምንድነው መሸነፍን በመጨረሻ መቀበል ያቃተ? በመጨረሻም እያንዳንዱ ነገሮችን እኮ መርሳት ትችላለህ እና እጅ መሳም ትችላለህ። በጣም ተሸውዳል። በመጨረሻም ላንተ ከባድ የሆነ ቀን ነው አሁን ማለት ነው። በደስታ ጊዜ እስቲ ሞትህን ስትሰማ አስበው እስቲ። ግን በመጨረሻም ለአህመድ ሰላም በለው እያለ ይናገሩ ጀመረ። ባህር በመጨረሻም ሰላም ብለዋል እያለ ሲናገረው አህመድ ይመጣና ወዲያውኑ በጭዌ ይወጋው ጀመረ። እንተያያለን አንተ ውሻ ከሃዲ እያለ ወዲያውኑ ሌሎቹም ይመጡና በጭዌ እንደዚህ ይወጉ ጀመረ። ሁሉም አንድ በአንድ እየመጡ ዛፋርን ይወጋጉት ጀመረ። ወዲያውኑ ማንም አልቀረም። እዛው በተኛበትም ወዲያውኑ በጩቤ ይወጉት ጀመረ። ወዲያውኑ ዛፋር ይህን አልጠበቀም ነበረ። ያላሰበው ነገር ሆነ። በመጨረሻም ስልኩን ይቀበለውና በመጨረሻም ወደሚፈልገው ቦታ ልከነዋል ባባ፣ ሀሳብ እንዳይገባ፣ እያንዳንዱ ነገሮችን እኛ እንከታተላለን፣ ሀሳብ እንዳይገባ፣ ፈጣሪ እርዳ እያለ ይናገረው ጀመረ። በመጨረሻም አይኑን እስከሚጨፍን ድረስ እንድታዩ ትፈልጋለሁ። ወንድ ነገር እንድነግረው ቢኖር ወቼም ቢሆን እኔን እንደሚያሸንፈኝ ንገረው፣ ሲኦል እንገናኛለን ብለህ ንገረው ብሎም ስልኩን ይዘጋው ጀመረ። እናንተ ከዳችኝ እያለ ዛፋር ያወራል። ወዲያውኑ እንደዚሁ በመጨረሻም ነዳጅ የሚያቀጣጥል ያመጡና ሰውነቱ ላይ እንዳለ ይረጩበት ጀመረ። በመጨረሻም ይሄ አንድ ነገር ማወቅ ያለብህ ነገር ነው። አንተ ሰይጣን የሆንክ ሰው ከኛ ጋር ልሰራ አችልም። እዛው ሲኦል እንገናኛለን ዛፋር እንዳረሳው እሺ ብለውም የናገሩትና በመጨረሻም እዛው በላይ ተረኩሰው ገርለውት በጩቤ በመጨረሻም ሰውነቱን ያቃጥሉት ጀመረ። ዛፋር ወዲያውኑ እዛው ተኝተው ይጮህ ጀመረ። ወይኔ 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 እያለም ያብዳ ጀመረ። በመጨረሻም ያላሰበው ነገር ሻም ሆነ። ዛፋርም በመጨረሻም ላይመለስ ለአንዴና ለመጨረሻ ጊዜ ሞተ። ባህርም በመጨረሻም አሸነፈው። በሌላ በኩል ደግሞ እንደዚሁ ተኝታለች አይሴ አለችም። ከጀርባ ግን ወዲያውኑ እንደዚሁ ይመጣ ጀመረ። ፖይራዝም በመስኮት ዘሎን የገባው እሷ አላየችውም፣ ተኝታለችም። ፖይራዝም ወዲያውኑ እንደዚሁ ሁሉ ነገሮችን እያየ በሀሳብ ይሄዳል። በፊት ያሳለፉትን ፍቅር እያንዳንዱ ነገር ትዝ ይለው ጀመረ። ወዲያውኑ እንደምንም ብሎ ጸጉሯንም እንደዚሁ የያዘውን የጸጉር ማስያዣ ከጸጉሯ ላይ ያወጣ ጀመረ። ካወጣም በኋላ ወዲያውኑ እንደዚሁ እጁ ላይ ያረግ ጀመረ። ካረገም በኋላ በረጅሙ ይተነፍሳል። አይኗን ያያል፣ ጆሮዋ ጋር ሄዶ ያያል፣ ጸጉሯንም ያሸታል። በረጅሙ ይተነፍሳል፣ ለመሳም ይሞክራል። ነገር ግን ውስጡ በጣም አይታዘዝለትም፣ በጣም ያዝናል። እሷ እዛ ሆና ፖይራዝ እያለች ትቃዣለች። ምን ማድረግ እንዳለበት ግራ ይጋባል። በሀሳብ ተወጦ አስሬ ያያት ጀመረ። ወይኔ እያለች በንን ብላ ስነሳ ግን በመጨረሻም ካጠገቧ ማንም ሰው የለም። ዞር ብላ ሁሉ ነገሮችን ታያለች። በረጅሙ ትተነፍሳለች። ወዲያውኑ ዞር ስትል ግን መስኮቷ ክፍት ነበርና ካለችበት ተነስታ ቀጥ ብላ ትሄድና በሩ ጋር መስኮቱ ጋር በረጅሙ ትተነፍሳለች። ራሷንም ለማረጋጋት ትሞክራለች። ከተነፈሰችም በኋላ በመጨረሻም መስኮቷን ትዘጋ ጀመረ። በመጨረሻም ፖይራዝ ደግሞ እዛው ተደብቆ ቆሞ ነበረ። በረጅሙ እየተነፈሰ ያስባል። እሷ ወደ አልጋ ሄዳ እንደዚሁም እያለቀሰች በመጨረሻም የፖይራዝ ነገር ከውስጧ ሲያወጣ እዛው ትተኛ ጀመረ። ፖይራዝም በሀሳብ ተውጦ እዛው ይነግድ ጀመረ።
ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? በመጨረሻም እንደዚሁ አስሊ አይሴ በመጨረሻም በራዝን ጥላ ላትመለስ ትሄዳለች ወይ? ቦራዝስ እሷን ለማስቆም ይመክራል። በሌላ በኩል በሁለቱ መሀል የተነሳውን ቤጋም ስታቅ ምን ልትል ትችላለች? በመጨረሻ ባባና እያንዳንዱ ሰራተኛ ሰፈርና ዙፍኩሩክ ሴማ ሁሉም ከእስር ቤት ወጥተው ወደ ህይወታቸው ይመለሳሉ ወይስ ምን ሊፈጠር ይችላል? ሚሉትንና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ መስኮት ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ ተጠናይቷችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይተዋያልኩ። ቻው